السلام عليكم ورحمة الله وبركاته. يتودداتشو يا أبو أنس تربية ميديا. أركان الإيمان تمرنال، أركان الإسلام تمرنال، أركان الإيمان تمرنال. أهون دمو سكي سلا توحيد كان نزينو ميقلصونا. توحيد مالت من مالتنو لا الله سبحانه وتعالى لبتشنيو ما تازز لسن مجزات عبادات كلهم لله ناتشو. الله خالق السنو ፈጣሪ رازق السنو ميسطن السنو ሚጠቅመን እሱ ነው፣ ሚጎዳን እሱ ነው፣ ሀብት የሚሰጥ የሚነሳ የሚያሳምም ጤና የሚሰጥ ማን ነው? አላህ ብቻ ነው። እሺ ሁሉም ነገር የሚያደርገው ማን ነው? አላህ Subhanahu Wa Ta'ala ብቻ ነው። ከአላህ ውጪ ያሉ ግን ፍጡራን የሞቱትን ሰዎች ይጠቅማሉ አይጠቅሙም? የሞቱ ሰዎች ሞተዋል። ስለዚህ ለነሱ እኛንን ዱዓ የምናረግላቸው እንጂ ከነሱ ጤና መፈለግ ሪዝቅ መፈለግ ተማሪዎች ከሆኑም ትምህርታችን ግለጹልን ማለት እርጉዞች ከሆኑም ልጃችን በሰላም ገላግሉን ማለት ወይም ያላረገዙም ልጅ ስጡን ማለት ይቻላል? አይቻልም። ለሞቱት ሰዎች ለማን ነው ልጅ ስጠን የሚባለው? ማን ነው የሚሰጠው? አላህ የት ነው ያለ? አላህ الرحمن على العرش استوى። አላህ ከዓርሹ በላይ ነው። ስለዚህ አላህ መውጁዱን ቢላ መካን ሚሉ ውድቅ ናቸው፣ ውሸት ናቸው፣ አዳዲስ ፍልስፍና ያመጡ ናቸው። ምክንያቱም ከላይም የለም ይላሉ፣ ከታችም የለም፣ በቀኝም የለም፣ በግራም የለም፣ በስድስቱ አቅጣጫዎች የለም አሉ። ስለዚህ መጨረሻው ምንድነው እያሉ ያሉ? አላህ የለም ነው እያሉ ያሉ። ምን እያሉ ነው? አላህ የለም ነው እያሉ። ስለዚህ እነዚህ ምን ይባላሉ? አዲስ ፈላስፋዎች በእስልምና ላይ የጨመሩ። እስልምና አይደለም። እስልምና ግን ምንድነው የሚለን? ህፃን ልጅ እንኳን ብንጠይቃችሁ አላህ የት ነው ስንላችሁ ወዴት ነው የምታረጉ? እጃችሁ ወደ ሰማይ ወደ አላህ፣ ማንም ሳይ። ስለዚህ ሁሉም አላህ Subhanahu Wa Ta'ala ደግሞ ይርሐሙ መን ፊል አርዲ ይርሐሙኩም መን ፊስ ሰማ፣ በመሬት ያሉ እዘኑ በሰማይ ያለውን ያዝንላችኋል። ስለዚህ ከላይ ነው ስንል ደግሞ ምንም አምሳያ የለውም። አላህ ይሰማል፣ አዎ ይሰማል፣ ያያል። ግን አይኑ እንደዚህ ነው መስሚያው እንደዚህ ነው ልንል አንችልም ማመሳሰል። ይህንን እንዳመንበት ለይሰ ከሚስሊሂ ሸይ ወሁወ ሰሚዑል በሲር፣ አላህ አንድ ነገር የሚመስለው የለም፣ ነገር ግን ሰሚና ተመልካች ነው። ይሰማል፣ ያያል። ለምን ይመስላል? ለማንም አይመስልም። ስለዚህ ይህን ካጸደቀን አላህ ደግሞ ከዓርሹ በላይ ነው። እንዴት ነው በላይነቱ አናቅም፣ ራሱን ያውቀዋል ብሎ ማለፍ፣ ይሄ እንዲህ ብሎ አምኖ ማለፍ ነበረ እምነት የሰለፍ እያልን በዚሁ ኢንሻአላህ ልጆች እያበላሹ ያሉ አህባሾች ህፃናት ልጆች የሌለ ነገር በጫት መርቅ ነው የሚያስተምሯቸው። ጫት ጥሩ ነው መጥፎ ነው? ጫት ጥሩ ነው መጥፎ? ኢማን መጥፎ ነው፣ ጎጂ ነው። ምን ያረጋል? ምን ያረጋል? ጥርስህ ምን ይጎዳሃል? ጥርስህ